በዮርዳኖስ የተጠመቀ ወተሰቅለ ዲበ ዕፀ መስቀል በዕፀ መስቀል የተሰቀለ ዕፀ መስቀልን ከዚህ ይሰበስባሉ። ሳኦል ልጁ ታመመበት፣ ፈላስፎችን ሰብስቦ ልጄን አድኑልኝ አላቸው። ይህስ ለእኛ አይቻለንም፣ የንስር እንቁላል አስፈልጋ አምጥተህ ከግንብ አግብተህ ዝጋበት። ንስሩ እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ይጥለዋል። ግንቡ ይሰነጠቃል፣ እንቁላሉን ይዞ ይሄዳል። እንጨቱ ከዚያ ይቀራል፣ በዚህ ልጅ ይፈወስልሃል አሉት። ንጉሥ ላስፈልግ ባለ ጊዜ የሚቸግረው ነገር የለምና የንስር እንቁላል አስፈልጎ አምጥቶ ከግንቡ አግብቶ ዘጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለው። ግንቡ ተሰነጠቀ፣ እንቁላሉን ይዞ ሄደ። በዚህ ልጁ ተፈውሶለታል። ይህም ዕፅ ገባሬ ተአምራት ዕፅ ነው። ወደ ዮርዳኖስ ሲሄድ ሰዎች አግኝተውት በጽንፈ ዮርዳኖስ ተክለውታል። ሰሎሞን ቤተ መቅደስን ሲያሰራ አስቆርጦ አምጥቶታል። መቃን ቢያደርጉት አጥሮባቸው ጉበን ቢያደርጉት ረዝሞባቸው እንዳይቆርጡት ዕፁ መልካም ነውና አሳዝኗቸው ከደጅ ወድቆ ሲኖር ንግሥተ አዜብ ይላታል። ታምሪን የሚባል ነጋዴ ወዳጅ ነበራት። የሰሎሞንን ዜና ጥበቡን ዜና ምክሩን እያመጣ ይነግራታል። እሷም በጆሮዬ የሰማሁትን ሄጄ ልረዳው ይገባኛል ብላ 120 መክሊተ ወርቅ ዝባድ ተንከራ ዘኢትዮጵያ ይለዋን ሉል በወዲያ የማይገኝ በሀገራችን የሚገኝ ሽቱ ገጸ በረከት ይዛ ትሄዳለች። ስትሄድም በየመንገዱ እያዘራች ሄዳለች። ስለምን ቢሉ ስትመለስ ስንቅ ሊሆናት ነው። ከእግሯ እንደሚዳቋ ቀንድ እንደ አህያ ሰኮና ያለም ቢሉ ነበረባት። ሄዳ ከአደባባይ ደረሰች። የሰሎሞን ብላቴና አይቶ ገብቶ ንጉሥ እንዲያው በዘመንህ ወደ አንተ የማይመጣ የለም፣ እንደዚህ ያለች ሴት መጥታለች አለው። ግቢ በላት አለው። ስትገባ ይህ ገባሬ ተአምራት ዕፅ ከደጅ ወድቆ እራመዳለሁ ስትል ቢነካት ወድቆላታል። ሰሎሞን ከራስ ጠጉሯ እስከ እግር ጥፍሯ ድረስ አይቶ ብላቴናውን በዓይነ መዓት አየው። ንጉሥ ሳላይ አልነገርኩህምና መርምረህ ቅጣኝ አለው። እውን እንዲህ ያለ ነገር ነበረብሽ አላት። አዎን ነበረብኝ አለችው። አሁን ምን አዳነሽ አላት። ከደጅ የወደቀ ገባሬ ተአምራት ዕፅ አለ። እራመዳለሁ ስል እሱ ቢነካኝ ወልቆ ወደቀልኝ አለችው። ወዲያው እሱ 1 ወርቅ 1 ብር እሷ 1 ብር ሸብበውበታል። ከሰሎሞን እስከ ጌታ ድረስ የተነሱ ነገሥታት 28 ናቸው። ሁላቸውም በየዘመናቸው 1 ብር ሸብበውበታል። 30 ይሆናል። ወርቁን ለይሁዳ ሰጥተው በእንጨቱ ጌታን ሰቅለውበታል። ሐረገ ወይን ዘእም ሐሲሶን ይትገዘብ ወበጎልጎታ ይተከል ሐረገ ወይን ኮነ መድኃኒትየ ዘእም ሀበ እግዚአብሔር እንዲል። አንድም ሰሎሞን አዋጅ ነግሮ ዘመተ። ሁሉም ሲረዳው ንስር ሳይረዳው ቀረ። በበቀል የንስሩን ግልገል ይዞ ከግንቡ አግብቶ ዘጋበት። ንስር ግልገሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለው። ግንቡ ተሰነጠቀ፣ እንቁላሉን ይዞ ሄደ። ሰሎሞንም ቤቱን ሲሰራ ይህን ሰረገላ አድርጎ ሰራው። በዚህ ምክንያት ልቡሳነ ሥጋ አጋንንት እየተገለጡ ይታዩት ነበር። ህንድ ያግዛቸው ነበር። አንድም ከመቃብረ አዳም የበቀለ ዕፀ ዘይት ሎጥ በእንባው ያለመለመው ዕፀ ከርካዕ ታቦተ ጽዮን የመጣችበት ዕፀ ድንባዝ ዘኬዎስ የወጣበት ዕፀ ሰግላ ነው። በዚህ ሁሉ እንደምን አድርጎ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ ናቸው። በዚህ ሁሉ እንደምን አድርገው ይሰቅሉታል ቢሉ አቋሙ አንድ ነው። አግዳሚውን ከዚህ ሁሉ ይህንን ሁሉ በሙሻ ዘር ሰብስበው በሙሻ ዘር አያይዘው አንድ አድርገው ሰቅለውታል። ይኸውም በግብፃውያን የእጅ መስቀል ይታወቃል። ግብፃውያን የእጅ መስቀላቸውን ከብዙ እጽዋት ሰብስበው በሙሻ ዘር አያይዘው ይይዛሉና። አቤቱ ራርተህ አድነን፣ ስርየተ ኃጢአትን ስጠን።